ብዙ ሰዎች በስልካቸው ብር መስራት እንደሚችሉ አያውቁም። ቢያውቁም ውሸት ነው የሚመስላቸው። ነገር ግን እኔ ስልኬን ተጠቅሜ በኤአይ ወር ባልሞላ ጊዜ ውስጥ እንዴት 50 ሺህ ብር እንደሰራው አንድ በአንድ በ4 ስቴፖች ከፋፍዬ አመጣጡን አሳያችኋለሁ። ቪዲዮን ካሳለፋችሁት ግራ ሊገባችሁ ስለሚችል በትክክል እስከ መጨረሻው ተከታተሉ። ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። የመጀመሪያው ስቴፕ የሰዎችን ችግርና ፍላጎት ማጥናት። ብዙ ሰዎች ካያችሁ ሲቪ፣ ኢሜል፣ ፕሮፖዛል፣ ስክሪፕት መጻፍ አይችሉም። ስለዚህ ይህ ለእናንተ በጣም ትልቅ እድል ነው። ሁለተኛው ስቴፕ ክላይንት መፈለግና የሚፈልጉትን ነገር መስራት። ክላይንት መፈለግ በጣም ቀላል ነው። ምንድነው የምናደርገው? ለምሳሌ ሲቪን እንውሰድ። የስራ ቅጥር የሚወጣባቸውን የቴሌግራምና የፌስቡክ ግሩፖች ላይ እየሄዳችሁ በቀን ከ20 እስከ 30 ለሚሆን ሰው ዲኤም ማድረግ ነው። ከ30ው አምስቱ ቢስማሙ በቀን ከ2000 ብር በላይ ሰራችሁ ማለት ነው። አምስቱንም ስራዎች ቻትጂፒቲን ተጠቅማችሁ መስራት ትችላላችሁ። በነገራችን ላይ ኮፒ ፔስት ካደረጋችሁ ይታወቃል። ምን ማድረግ እንዳለባችሁ በባለፈው ቪዲዮ አሳይቻለሁ። ያላያችሁ ሊንኩን ዲስክሪፕሽን ላይ አስቀምጫለሁ፣ ገብታችሁ። ሶስተኛው ስቴፕ እንዴት ነው የምሰራው ካላችሁ ተመልከቱ። ለምሳሌ ክላይንታችን የሚነግረንን መረጃ እንዴት ወደ ሲቪ እንደምቀይር ተመልከቱ። ለምሳሌ ይሄ ስሙ አበበ ከበደ ነው። የተማረው በአካውንቲንግ ዲግሪ በአዲስ አበባ ዩኒቨርሲቲ ነው። ኤክስፔሪየንሱ፣ ስኪሉ እና የሚፈልገው ነገር አስቀምጦላል። እኛ ምንድነው የምናደርገው? የሚፈልገው ነገር ካወቀን በኋላ ሜክ ዚስ ሲቪ ፕሮፌሽናል አር ነምበርስ ኤንድ አቺቭመንት ሳውንድ ሂውማን ኤንድ ናት ሮቦቲክ። ጨርስን። አሁን የአበበን ሲቪ አልቋል፣ ግን ካንቫ ላይ ገብተን ማሳመር ይኖርብናል። ያው ማሳመሩ ጊዜ ስለሚፈጅ ለእናንተ ትቼዋለሁ። አራተኛው ስቴፕ እና የመጨረሻው ስቴፕ እንዴት 50 ሺህ ብር ወር ባልሞላ ጊዜ ውስጥ እንዴት እንዳገኘው ልንገራችሁ። በቀን ብቻ ለ50 ሰው ዴም ማድረግ ነበር። ከዩኒቨርሲቲ ተመርቆ የወጡ ልጆችን አናገራለሁ እና በቀን በትንሹ ለ15 ሰው እሰራለሁ። በተጨማሪ አመታዊ የመስሪያ ቤት ክብረ በዓላት ላይ ትልልቅ የዳይሬክተሮችና ለአመራሮች ስክሪፕት ጽፋለሁ እና ከነሱ በትንሹ 5000 ብር በላይ ነው የምሰራው። ይህ ለእናንተ የምነግረው በነገራችን ላይ ለጉራ ሳይሆን መስራት እንደሚቻል ለማሳየት ነው። ገንዘቡ ትንሽ ሊመስል ይችላል። እናንተ በደንብ ከጣራችሁ ከዚህ 3 እጥፍ በላይ መስራት ትችላላችሁ። እናንተ ወደ ብር ካልሄዳችሁ ብር ወደ እናንተ አይመጣም። ሰዎች ለእናንተ የሚከፍሉት ችግራቸውን ስትፈቱላቸው ነው። ስለዚህ ኤአይን ተጠቀሙት። ነገር ግን አሁን መርሳት የሌለባችሁ ኮፒ ፔስት በፍጹም እንዳታደርጉ። የእናንተም ትንሽ ነገር ቢሆን ጨምሩበት። አይ ቲንክ ይህ ቪዲዮ እንደሚጠቅማችሁ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ